እኛም ደግሞ የእርቅና የሰላም ኮሚሽን ተብለን ተቋቁመን ነበር። እኔም ነበርኩኝ። ምንም እንደውም እየባሰ ነው የመጣው። በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በሁለት እንቁላል በአንድ ብርጭቆ ወተት ትሰራለህ ማለት የፌስቡክ አጼ ቴዎድሮሶች አሉ፣ የፌስቡክ አብዲሳ አጋዎች አሉ፣ እዛው የሚያፈነዱ እዛው የሚፈነዱ እዛው በጣም መጥፎች አሉ። እና ጥናታዊ ጽሑፍ የሚያቀርቡ ባለስልጣኖች ሸፍጠኞች ናቸው። የሰላም ዋጋ ስንት ነው ሲባል በብላኩ ነው በምን ብሎ አፌዘ። አንድ እየሰጠመ ያለ ሰው አውጣይ ብሎ እጁን ካልሰጠህ ምን ብለህ ነው የምታወጣው? አብረህ ለመስጠም ነው እንዴ? አለ ወይ ሰላም? የለም። ባንኖረው እንኳን እናውረው አይነት ነው። እንደው የብስጭት አይነት አለ አይደል? አንዳንድ ጊዜ ኢየሱስ ጌታ ነው፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ገብረ ኢየሱስ እያሳደርክ ኢየሱስ ጌታ ነው ኢትዮጵያ ትቅድም ከቢለው መፍክር የተለየ አይደለም። አንድ ሰው መሮት በቃኝ ካለ፣ አንድ ህዝብ፣ አንድ ሀገር፣ አንድ ዓለም በቃኝ ካለ አለቀለት ማለት። ለእግዚአብሔር የእንስሳት በረትና ዋይት ሃውስ እኩል ቆሻሻ ናቸው። ሰው ከተነፈሰ ጎማ በታች ወርዷል። የሰው ዋጋው ስንት ነው ሲባል እንደ ክርስትና የክርስቶስ ደም ነው ዋጋው። ሰላም ያልኳችሁ እናንተን ሰላም ለማረጋገጥ አይደለም። እሱ እናንተ ናችሁ የምታረጋግጡ፣ መኖራችሁን ለማረጋገጥ ነው። እና እንዴት አመሻችሁ? ነቃ በሉ። ለማንኛውም በዚህ ዘመን የፈዘዘ ብዙ ነገር ያመልጠዋል። ነፍሱ ህይወቱ ያመልጠዋል፣ ገንዘብ ያመልጠዋል፣ ስልጣን ያመልጠዋል፣ ጤና ያመልጠዋል። ሁሉም በመጨረሻ ራሱ ለራሱ ያመልጠዋል። ሌላ ሰው ብቻ አይደለም። እና እንዴት አመሻችሁ? ብዙ ተናጋሪዎች ተናግረው ይወጣሉና ይናገራሉ እንጂ እንዲሰሙ ፈቃደኛ አይደሉም። እና አንዳንድ ጊዜ የምትናገሩ ሰዎች እነዚህ ይሄና ይሄ እኩል መመጣጠን አለበት። በዚህ ካልገባ በዚህ ሊወጣ አይችልም። በዚህ ሳይገባ ሲቀር በዚህ የሚወጣው ስድብ ነው። ያላነበቡ ሰዎች የሚሳደቡት መሳደብ ፈልገው አይደለም። በዚህ የገባ የለም ከዚህ ውስጥ ያለው ጥሬቃው ስድብ ስለሆነ ነውና መስማትም መናገርም እኩል ዋጋ አላቸውና እንዴት አመሻችሁ? በድጋሚ እኔ አጭር ነገር ነው የምናገረው። ቀደም አሁን ፓስተር ካሳሁን እንደተናገሩት ቀደም ሲልም እንደተናገሩት የሰላም ዋጋ ስንት ነው? አንዳንድ ጊዜ የአንድ ነገር ዋጋ ከተመረተበት አካባቢ እየራቀ በመጣ ቁጥር ዋጋው ይጨምራል። ታውቃላችሁ። ለምሳሌ ጃፓን ቶዮታ ብትገዙና አዲስ አበባ ብትገዙ እኩል አይደለም። አዲስ አበባ ብትገዙና ደግሞ ወደ ክፍለ ሀገር ብትገዙ እኩል አይደለም። ጎጃም ላይ ጤፍ ዋጋውና አዲስ አበባ ሲመጣ ዋጋው እኩል አይደለም። ከተመረተበት እየራቀ በሄደ ቁጥር ዋጋው ይጨምራል ማለት ነው። አንዳንድ ጊዜ ስናጣቸው ሲርቁን ዋጋቸው የሚጨምሩ ነገሮች አሉ። አሁን በዚህ 2-3 ዓመት አሁን ስለ ሰላም እነ ፓስተር ካሳሁንም እኛም ብዙ ጮኸናል። ለውጥ አልመጣም። መንግስት የመጨረሻ ጨንቆት የሰላም ሚኒስትር አቋቋመ። እሱም ብዙ ያተረፈ አይመስለኝም። ዝም ብዬ ስገምት ነው፣ ውስጡን አላቅም። ብዙ አትራፊ አይመስለኝም። እኛም ደግሞ የእርቅና የሰላም ኮሚሽን ተብለን ተቋቁመን ነበር። እኔም ነበርኩኝ። ምንም እንደውም እየባሰ ነው የመጣውና ምንድነው ሲባል አንዳንድ ጊዜ ሲያወሯቸው የሚጣፍጡ ሲኖራቸው የሚጎረብጡ ነገሮች አሉ። ትናንት ብሔራዊ ቲያትር ከነበራቸው አንድ ነገር ተናግሬ ነበር። የዚህ የምግብ ባለሙያዎች ሼፎች በቴሌቪዥንና በሬዲዮ ምን ይላሉ? ቀለል ያለ ቁርስ ለመስራት ይሉና እኔ የሚጠቅሷቸው ነገሮች ግን የቁርሱን ቀላልነት አያሳዩም። 2 እንቁላል፣ 1 ብርጭቆ ወተት፣ የተከተፈ ሽንኩርት፣ የተከተፈ ሮዝመሪ፣ ምን የደረደሯቸው ነገሮች አሰራሩ ነው ቀላል፣ ዋጋው ነው እኔ ብዙ አይገባኝምና የት ነው አንዳንድ ጊዜ ለማን ነው የምናወራው? አንዳንድ በትልቁ ችግራችን ኢትዮጵያ ውስጥ የፖለቲከኞቹም የሰባኪዎቹም የሼፎቹም ችግር ተመሳሳይ ከአንድ ወንዝ የተቀዳነን። እምንኖረውን አናወራም። እማንኖረውን እናወራለን፣ እማንኖረውን አናወራም። ስለ ሰላም ብዙ እናወራለን፣ ስለማንኖረው ስለ ጠብ ብዙ አናወራም። ስለምንኖረው ነው ብዬ አስባለሁ። እና ብዙን ጊዜ ቀለል ያለ ቁርስ ለመስራት ተብሎ በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በ2 እንቁላል በአንድ ብርጭቆ ወተት ትሰራለህ ማለት ምን አይነት መረጃ ነው? የት ነው የምናወራው? ለማን ነው የምናወራው የሚለው ብዙ ጊዜ ይገርመኛልና እንዴ ብሶቱ የጋራ ነው። እና አሁን ብዙ ጊዜ ሰላም በጣም ቀላል ነው፣ ብዙ ይወራል። ቅድም የመጀመሪያው ሰው እንደነገሩን እኮ ሰላማዊት፣ ሰላም፣ ሰላሙ፣ ሰሎሞን እነዚህ ሁሉ ስሞች እኮ ናቸው። ግን እንደው ሰላማዊት ሰላም እየተባሉ ለሚጠሩ ሰዎች እንደው ጥናት የምትሰሩ ሰዎች በጀት ያላችሁ ሰዎች እንዲህ አይነት ሰዎች ተሰብስቦ ስማቸውን ተከትለን ጠባያቸው ቢጠና እውነት ጠባያቸው እነሱ አንድ አይነት ነው ወይ?
እንደው ሰላማዊት የምትባል ሚስት ያለችው ሰው ተፈልጎ ሰላም የምትባል ሚስት ያለችው ተፈልጎ ስሟና ሴትዮዋ አብረው ይሄዳሉ ወይ ብሎ መጠናት እኮ አለበት። ብዙን ጊዜ ይሄ ነው ትልቁ ችግራችን። ብዙ ይወራል የለም። ትናንትና አንድ ብሔራዊ ቲያትር አንድ ተናጋሪ 4 ነገሮች ጠቅሶ ነበረ። ቅድምም ሂዩማኒቲ እሳቸው ጠቅሰውታል። ዲሞክራሲ ደግሞ ሁለቱ ሂዩማኒቲ ዲሞክራሲ፣ ሪዝን፣ ትሩዝ፣ ጀስቲስ፣ ዊዝደም በጣም የሚጣፍጡ ቃላት አቤት ደስ ነው። ግን መሬት ላይ የሉም። ወሬ ናቸው፣ የጥናት ጽሑፍ ናቸው። ህይወት ጥናት አይደለም። እኔ ሁሉ ጊዜ ጥናታዊ ጽሑፍ ማለት ለምን መሰለህ? ሰዎች የማይኖሩትን ስለሚያወሩ ነው። እኔ ጥናታዊ ጽሑፍ አልወድም። ከዚህ በፊትም ብኝ እንዳለ ተናግሬዋለሁ። እኔ ጥናታዊ ጽሑፍ የሚያቀርቡ ባለስልጣኖች ሸፍጠኞች ናቸው። በትክክል ልባቸው ያሰቡትን ያለ ወረቀት ሲነግሩ ነው መኖር የምንችለው እንጂ ከየትም ቀርሞ ይሄን ብናገር ሰው ደስ ይለዋል፣ ይሄን ብናገር ይከፋዋል። ስለዚህ ሲኖረው ሲሰማው የሚከፋውን ከምናገር ሲኖረው የሚጎረብጠውን ለምን አልነግረውም የሚል ሁሉ ይመስለኛል ቁጭ ብሎ ቤታቸው። እና እኔ ስለ ሰላም አይተናል እኮ እውነቱን ለመናገር በዚህ 2 ዓመት የተሳቀቅነው መሳቀቅ። እኔ ዛሬ 2 ወር አሜሪካ ሄጄ ነበር፣ 2 ወር እዛ ነበርኩኝና እውነቱን ለመናገር ጧት በተነሳው ቁጥር ሚዲያው ማአት ነው የሚያወራው። ትልቁ ጦርነት ያለው ፌስቡክ ላይ እንደምታውቁት ፌስቡክ ጫካ ውስጥ የመሸጉ ሽፍቶች አሉ። የፌስቡክ በላይ ዘለቀዎች አሉ። የፌስቡክ አጼ ቴዎድሮሶች አሉ። የፌስቡክ አብዲሳ አጋዎች አሉ። እዛው የሚያፈነዱ እዛው የሚፈነዱ እዛው በጣም መጥፎዎች አሉ። እና የሰላ ረዘም እንዳንተ ልጅ ማነው ስም? አውራሪስ ነው ስም? ያባተ ስም ነው? ያንተ ስም ማን ነው? መደበኛ ስም ማን ነው? ወንዶሰን ነው። እሺ ይቅርታኒ አልያስቱኝ ነው ወንዶሰን። እና ስሙኝ በደንብ አድርጋችሁ ምእመናን ልንብራ ወደ ምረት መስሎኝ ይቅርታ ምእመናን አይደላችሁም እንደካ ሁላችሁም ስሙኝ። እና እኔ ዋጋው ስንት ነው ሲባል ቅድም እንዳልኳችሁ አንድ ዕቃ ከቦታው እየራቀ በሄደ ቁጥር ዋጋው እንደሚጨኩር እምረው ሁሉ የሰላም ዋጋ የገባን አሁን ነው። ቅድም ፓስተር እንደተናገሩት ያ ሰው ቅድም ዋጋው የሰላም ዋጋ ስንት ነው ሲባል በብላኩ ነው በምን ብሎ አፌዘ። ግን አሁን ኋላ መጨረሻ ላይ ዋጋው ገባው። እኔ በግድ እሳት እንደሚያቃጥል ለማረጋገጥ ነፍስ እንዳላወቀ ሕፃንና ነፍስ እንደረሳ ያይምሮ በሽተኛ መዳበስ አለብን ወይ? መቅመስ አለብን ወይ? መርዝ እንደሚገል ጠጥተን ማሳየት አለብን ወይ? ይሄ በጣም በጣም ትልቅ ችግር ነው ያለው። በእውነቱ ቅድም ፓስተር እንደተናገ በፕሮቴስታንቱ ብትሄዱ ሰላም ነው የሚሰበከው። መስጊድን ብትሄዱ ሰላም ነው የሚሰበከው። እኛም ዘንድ ሰላም ነው የምንሰበከው። በቅዳሴያችን ውስጥ እኮ ሰላም ለኩልክሙ ሰላም ድምጽ የለኝም ለካ ይቅርታ፣ እንደው ለማሳየት ብዬ ነው ይቅርታ፣ ስለ ድፍረቴ ባለሙያ ሲያሳምረው ደስ ሰላም ለኩልክሙ ሰላም ለሁላችሁም ብለን እንቀድሳለን። በቅዳሴያችን ወተን እስከምንገባ ሰላም ለኩልክሙ የሚል ከ10 ጊዜ በላይ አለ። ግን አለ ወይ ሰላም? የለም። ባንኖረው እንኳን እናውረው አይነት ነው። እንደው የብስጭት አይነት አለ አይደል? አንዳንድ ጊዜ እንደው ስለ ጥሩ ምግብ በደንብ ልስማው ባልበላው እንኳን ልስማው አይነት እንደዛ አይነት ነውና ይሄንን መለወጥ የምንችለው በተግባር ሲኖር ነው። ለምሳሌ አንድ ፕሮቴስታንት ኢየሱስ ጌታ ነው ያላቸው በየአስፋልቱ ስታገኙት፣ እንደው ፓስተር የሚያስተምሯቸው ሰዎች ለዛ ነው የሚሉት። ግን ወልደ ኢየሱስን አይፈልግም፣ ገብረ ኢየሱስን አይፈልግም፣ ኃይለ ኢየሱስን አይፈልግም። ምን ማለት ነው ይሄ? ኢየሱስ ጌታ ነው ማለት ወልደ ኢየሱስን ስትወደው ነው። ማርያም አማላጅ ናት እንላለን እኮ ገብረ ማርያምና ወልደ ማርያምን ማየት አንፈልግም። ምን ማለት ነው ይሄ? ገብረ ማርያምን እያሳደድክ ወልደ ማርያምን እያሳደድክ እንዴት አድርጋ ነው የምታማልድህ? እሷ ምን ወጣት እሷ እንዲህ አይነት እሷ የምታማልደው እንዴ? በነገራችን ላይ ምልጃ ማለት በሰውየው ፈቃድ ላይ የተመሰረተ ነው። አንድ እየሰጠመ ያለ ሰው አውጣይ ብሎ እጁን ካልሰጠህ ምን ብለህ ነው የምታወጣው? አብረህ ለመስጠም ነው እንዴ? እዛው ሰጥሞ ሬሳ ማውጣት ይቀላል እንዲህ አይነቱን ሰው እውነቱን ለምን። ስለዚህ ኢየሱስ ጌታ ነው፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ገብረ ኢየሱስ እያሳደድክ ኢየሱስ ጌታ ነው ኢትዮጵያ ትቅድም ከቢለው መፍክር የተለየ አይደለም። እውነቱን ለመናገር ማርያም ታማልደኛለች፣ ገብረ ማርያም ወልደ ማርያምን እያሳደድክ ውሸት ነው። አላሁ አክበር በየመስጊዱ ብትል መሐመድን ፋጡማን እያሳደድክ ውሸት ነው፣ ፌዝ ነው እሱ። ቁርአኑን በፈለከው በምንም ብትጠቅሰው በወርቅ ቀለም ቁርአን ብታጽፍ በወርቅ ቀለም መጽሐፍ ቅዱስ ብታጽፍ ሀብትን ታስመሰክራለህ እንጂ አማኝነት ማሳየት አትችልም። ስለዚህ ይሄንን መስበክ አለብን። እኔ ሰላም አሁን አንዳንድ ጊዜ በየመድረኩ እኔ ብዙ ስለ ኢትዮጵያዊነት ስለ አንድነት እሰብካለሁኝ እኔ እና ወደፊትም እሰብካለሁ ገና በእውነቱ ሌሎችም ቋንቋዎች በተጨማሪ እያጠናው ነው ገና በሌላም ቋንቋ አለ። ይሄን የምሰብከው እኔ ሌሎቹ ስለምፈራ አይደለም፣ ስለሌሎቹ መኖር ስለምፈልግ ነው።
ሰላም ሲነገር ሽንፈት የሚመስላቸው፣ ሰላም ሲነገር ወኔ ያጣን የሚመስላቸው፣ ሰላም ሲነገር ሐሞታችን የፈሰሰ የሚመስላቸው የዋሆች ካሉ በእውነት ደግሜ እናገራለሁ ቆም ብለው ሊያስቡት ይገባል። አንድ ሰው በቃኝ አንድ የተጣላው ሰው በቃኝ እንዳይል መጣጣር አለ። በቃኝ ካለ አንድ ሰው በቃ ለመሞት ወስኗል፣ ይዞ ሊሞት ወስኗል ማለት ነው። አንድ ሰው መሮት በቃኝ ካለ አንድ ህዝብ፣ አንድ ሀገር፣ አንድ ዓለም በቃኝ ካለ አለቀለት ማለት ነው። ስለዚህ እኔ ስለ ሰላም ብዙ ማውራት አያስፈልግም። ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ብሎ ተናግሯል። ሰላሜን ነው ያለው። ሰላማችሁ እኛ ምን ሰላም አለንና ነው? የኛ ሰላም እኮ እንዴ! እስኪ ለምሳሌ አንድ ምሳሌ ልናገር፣ ልጨርስ ነው ወንዶሰን። ለምሳሌ አንድ ባልዩ ሌባ ነው ልበል፣ ሴትዮዋ የሌባ ሚስት ናት ልበል። ሰውየው በቃ ስራ ሊሄድ ነው ብሎ ነው ከቤት የሚወጣው። ማታ የት ነው የሚሄደው? ሌባ ነው ባልዩ፣ የታወቀ ሌባ። ሚስቱን ሲወጣ ልጆቹን ስሞ ደህና ወደ ስራ እየሄድኩ ነው ብሎ ስሞ ይሄዳል። እሺ ይሄ ሰውዬ ይሄዳል፣ የኔን አጥር ወይ ያንተን አጥር ይሰረስራል፣ በሩን ይሰብራል፣ ከተሟገትከውና ከታገልከው አንተን ይገላል። ቤት ያለውን ሀብቱን ንብረቱን ዘርፎ ጭኖ ቤት ይሄዳል። አሁን ሚስቲቱ ሰውየው ዕቃ ጭኖ ሲመጣ እንዴት ነው መጣ ትለዋለች። በሰላም መጣሁ ነው የሚለው። እውነት በሰላም ነው ወይ የመጣው? ይሄ የሞኞች ሰላም ይባላል፣ የጅሎች ሰላም። ክርስቶስ ሰላሜን እሰጣችኋለሁ ሲል የተቸነከርኩበትን፣ የቆሰልኩበትን፣ ሐሞት ኮምጣጤ የጠጣሁበትን፣ የተገረፍኩበትን ከበረት እስከ መስቀል፣ ከጽርሐ አርያም እስከ ማኅፀነ ማርያም፣ ከመንበረ ጸባዖት እስከ እንስሳት በረት ብርሃንን ለብሶ የሚኖር እግዚአብሔር፣ ጨርቅ የለበሰው በሰማያት ነግሶ የሚኖር እግዚአብሔር፣ ሰማይ ዙፋኔ ምድር የእግሬ መረገጫ ናት ያለ እግዚአብሔር ከሃይማኖት አንጻር ስላለችው እየሰበኩኝ አይደለም። ስለፈቀዳችሁ ልጅ በየመድረኩ እኔ ሌላ ወሬ ነው የማወራው። ቤተክርስቲያን ብቻ ነው የምሰብከው እኔ። ነገር ከሃይማኖት አንጻር አውጡ ስለተው ይሄን ሁሉ ዋጋ የከፈለው እግዚአብሔር ለማን ነው? ወርቅ ቆፍሮ ለማውጣት ነው? ቤተ መንግስት ለመግባት ነው? አይደለም። እግዚአብሔርማ ቢፈልግ ቤተ መንግስት ይወለድ ነበረ። ነገሩ ለእግዚአብሔር የእንስሳት በረትና ዋይት ሃውስ እኩል ቆሻሻ ናቸው። ቆነቆ ነገር የለውም። የወርቅ ተራራና አንድ ጭቃ ለክርስቶስ እኩል ናቸው። እኔ እናንተ ወርቅ ነን፣ እኔ እናንተ ብር ነን፣ እኔ እናንተ አልማዝ ነን። በወርቅ በብር አልተገዛችሁም አለ ቅዱስ ጴጥሮስ። በምን የተገዛችሁት አለ? በወርቅ በክርስቶስ ደም ነው የተገዛችሁት አለ። የሰው ዋጋው ስንት ነው ሲባል እንደ ክርስትና የክርስቶስ ደም ነው ዋጋው፣ የክርስቶስ ቁስል ነው ዋጋው፣ የክርስቶስ ችንካር ነው ዋጋው፣ የክርስቶስ ሐሞትና ኮምጣጤ ነው ዋጋው። ዛሬ ወርዶ የሰው ዋጋ እኮ ከአንድ ከተነፈሰው ጎማ በታች ወርዶ እውነቱን ለመናገር እስኪ አሁን በራችሁ አንድ የተነፈሰው ጎማ ቢወርቅ ወደ ቤት አታስገቡትም? ታስገቡታላችሁ። ለምን ያገለግላል? ሳፋ ማስቀመጫ ይሆናል። ምጣድ ማስቀመጫ። አንድ ጅግሩ ሰውነቱ ተቀዶ የተነፈሰ ሰው ብታገኙ ታስገቡታላችሁ? ምን በወጣችሁ ለፖሊስ ትናገራላችሁ። እዚህ የሆነ ነገር ወርቋል ብላችሁ። ሰው ከተነፈሰ ጎማ በታች ወርዷል። የትኛው ሰው? አፍሪካዊ፣ አውሮፓዊ፣ እስያዊ፣ የትም ብትሄዱ አሜሪካዊ ብትሉትም ረክሷል፣ ቆሽሿል። በዝሙቱ፣ በግብረ ሰዶሙ፣ በሐሽሹ፣ በጥላቸው፣ በተዝረከረከ ዓለማዊነት እና ደህና ደሩ። ሰላም እንግዲህ ጥሩ ነገር ነው። ሰላምን ያዙ። ሰላሜን ምን አደርጋችኋለሁ በሉት። ሰላሜን እሰጣችኋለሁ። ሰላም ይስጣችሁ እግዚአብሔር። እነ ሰላም፣ እነ ሰላማዊት፣ እነ ሰሎሞን፣ እነ ሰላሙ፣ እነዚህ እነ ትዕግስት፣ እነ ቸርነት፣ እነ በጎነት፣ እነዚህ ሁሉ ሰዎች እባካችሁ ስማችሁ ሙሉ በሙሉ ኑሩት አንልንም። ሙሉ በሙሉ ከኖራችሁት ከዚህ ዓለም ልጠፉብን ነው። እንደው ትንሽ እንኳን ብትኖሩ መልካም ነው። እግዚአብሔር ይስጥልኝ።